ሰላም የኔ ቤተሰቦች ወዳችሁ ዛሬ ይሄ አፓርትመንት ነው የተገጠመው 150 ኬቪ ነው። የአዲስ ጄኔሬተር ነው። ስናስነሳው እምቢ ያለ ምክንያት ኢንስታሌሽን ጨርሰን ልናስነሳ ቴስት ስናደርግ እምቢ ያለ አንደኛ ሊሆን የሚችለው አዲስ ስለሆነ ነዳጅ ነው የምናይለት። ነዳጅ መስመር ላይ ይመጣል አይመጣም የሚለው እናያለን። ሁለተኛ ነገር ደግሞ ባትሪ እናያለን። ድምፁ ግን የባትሪ የሚሆን አብዛኛው ጊዜ አዲስ ጄኔሬተሮች ባትሪያቸው ተጠቅሞ ሲመጣ ባትሪያቸው የመሞት አድቫንቴጁ ሰፊ ነውና ባትሪ ሊሆን ይችላል። ነዳጅም ከፍተን እናይለታለን። ግን አሁን ላሰማችሁ ያህል እናስነሳዋለን። ይሄ የመደርደር ድምፅ ነው ሊሆን የሚችለው ባትሪ ነው። ለባትሪ ድምፅ ነው እና አብረን እናሳያችሁ። ይሄ የምታዩት አዲስ ነው። ያው የምታዩት ሙሉ ናሳያችሁ ኢንጂኖቹን እያንዳንዱ ያው ወደዚህ ያው እንዳልኳችሁ እዚህ ጋር እንዳልኳችሁ 150 ኬቪ ነው እና በማንኛውም ጊዜ ለድርጅት፣ ለሆቴል፣ ለተለያዩ ነገሮች ጄኔሬተር ማስጠገን ስትፈልጉ ካኖን ኤሌክትሪካል ኤሌክትሮኒክስ መካኒካል ስራዎችን ይጠቀሙ። ስልካቸውን ባዩ ሊያስቀምጥላችኋለሁ። የስራ እድል ይፈጥርልናል ድርጅቱ። እኔ ተመርቄ እንደጨረስኩኝ የስራ እድል ያገኘሁት እዚህ ድርጅት ውስጥ። ድርጅቱን አመስግኑልኝ። ስልኩን ባዩ ሊያስቀምጥላችኋለሁ። የማንሰራው የማሽን አይነት የለም። የማንሰራው ምንም አይነት ስራ የለም። አይሰራም ጄኔሬተር እኛ ጋር ይደውሉልን፣ መተን ያሉበት ቦታ እንሰራለን። ካኖን ኤሌክትሪካል ኤሌክትሮኒክስ መካኒካል ስራዎችን አመስግኑልኝ። ይሄን ይመስላል። ሲነሳ ደግሞ ስራችንን እየቀረጽ እናሳያችኋለን። አበረታቱን። ቴንኪው